ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን አለሁላችሁ። ይሄ እየሞከርኩ ነው። ጨዋታ አላለቀም፣ እድሜው እያረዘመው ሄደ ማለት ነው። ማለት ቅድም የሆኑ ትልቅ ሰውዬ ሲያለቅሱ አሳዘኑኝ። ትልቅ ሰው ናቸው፣ ኡስታዝ ናቸው እና ያሲኖን ዱዊት አድርገው ሲያለቅሱ አሳዘኑኝ። ዱዊት አልሆን ብሎኝ ነው ላሳያችሁ ብዬ አልሆን ብሎኝ ነው፣ ግን በዚህ በአጭሩ ልንገራችሁ። አከራይ እኮ ክፉ የሚሆነው ወዶ አይደለም። መብራት ክፉ ሰው ነው። ክፉ የሚሆነው ወዶ አይደለም። ውሃ ክፉ ሰው ነው። ያለ ውሃ ይኖራል ተከራይ? አይኖርም። ያለ መብራት ይኖራል? አይኖርም። እንዴት ነው አከራይ ኬት አምጥቶ ይክፈለው? ኬት ያምጣ? ይሄ አንድ ክላስ ሰርቶ እኮ የውሃና የመብራት ይሆነኛል ብሎ የሚያከራይ ሰው አለ እንዴ? ገብቶ እኮ ጣራና ግድግዳ ብቻ እኮ አይደለም የሚከራየው፣ ከነ ውሃው ከነ ማብራቱን ነው። ግማሽ አካል ነው እኮ የሚከራየው። ጣራና ግድግዳ በር አይደለም። ተሳስታችኋል። ለምን እንዴ? ሙሉ አካሉን ነው እኮ የሚከራየው። ቁልፍ ሲፈልግ ቁልፍ ይሰጠዋል። ውሃ አለ፣ መብራት አለ፣ ቁልፍ። ኧረ አሁንማ ጉድ ነው፣ ጉድ ነው። ዋይፋይ አለ ወይ ብሎ ሁሉም ይጠይቃል። ከነ ዋይፋዩ የሚከራይ ሁሉ አለ። ምክንያቱም ዋይፋይ ይሞላለታል። ያንን ደግሞ በወቅቱ ካልከፈለ እንዴት ነው አከራይ ሊያኖረው ደግ ሊሆን የሚችለው? ተከራይ ደግ ሲሆን አከራይም ደግ ነው። ምክንያቱም አከራይ እስከነኩት ድረስ ደግ አይሆንም። ሊያልፍ ይችላል። ለአንዴ፣ ለሁለቴ፣ ለሶስት ቀን፣ ለአራት ቀን ሊያልፍ ይችላል እንዴ። እስኪ ውሃና ማብራት አሳልፉኝ በሉ። የሚያልፍ አለ? የለም። የሚያልፍ አካል አለ? እኔ እንጃ። እኔ በበኩሌ ማለት ነው ውሃና ማብራት፣ የውሃና የማብራት አካሎች አድርሱልኝ። ውሃ በጣም እየቆጠረ ነው። በጣም ነው የምንከፍለው። ፍጆታ ጨምሯል ብለው በጣም ነው የምንከፍለው። ምክንያቱም ተከራዮችም ይጠቀማሉ፣ ያውቁታል። መብራትስ ይጠቀማሉ። እስቶቭ ይባላል፣ ይጠቀማሉ። ኧረ አንዳንዱ ድንጋይ መቀቀል ብቻ ነው የሚቀራቸው። እግዚአብሔርን ከስቶቭ አንዴ ሳይወርድ የሚውልበት ቀን አለ፣ ጊዜ አለ እንዴ። ለአከራይ ለምን አይታሰብም? ተከራይ ብቻ ነው ክፉ? ተከራይ ብቻ ነው ክፉ የሚኮንበት አይደለም። ተከራይም ክፉ አለ፣ አከራይ ደግ አለ። ስንቱ ልጅ ያሳድጋል በግቢው፣ ስንቱ ክርስትና ያስነሳል። ስንት አከራዮች፣ ደጋግ አከራዮች አሉ። ክብር ምስጋና ይድረሳቸው ለነሱ። የእውነት እግዚአብሔር ያክብራቸው። በማብራትና በውሃ ምክንያት ሳይከፈላቸው የሚቆረጥባቸው ስንቱ አሉ። በአሁኑ ሰዓት ስራ አለ? የለም። አዎ የለም። ግን ይችን ይዣለሁ ይሄንን ልስጣችሁ እንኳን የሚል ተከራይ የለም። አረ ውሃና መብራት፣ አረ ውሃና መብራት አስቡ እንጂ ለአከራይ፣ እግዚአብሔርን ለአከራይ አስቡ። ለተከራይ እንዳለቀሳችሁ ሁሉ እኛ ለማብራትና ለውሃ እናለቅሳለን።